መስዋዕት ዘሰርክ ዘነገረሙ ዘነ ለሐዋርያት ንጹሐን ቅድመ ቁረት እንቲአሁ በሳልስ ክለት በረከተ ጸጋሁ ያህሉ ምስለ ርእሰ ሊቃነ ጳጳሳት ፓትርያርክ አባ ማትያስ ወምስለ ብፁዕ ሊቀ ጳጳስና አባ ጎርጎርዮስ ወምስለ መካንነ ደብረ ሰላም ምስለ መካንነ ደብረ ቅዱሳን ወምስለ ኩልነ ወበዛቲ መካን ወይቀባ ለሀገሪቱን ኢትዮጵያ ለዓለመ ዓለም ይቅርታ የበዛ አምላክ ነፍስን የፈጠርሃት ከዓለም አስቀድሞ ቃል የተወለድህ አንተን እናመሰግንሃለን። የብቻው ቃል የምትሆን
ሰራዊተ ሊቃነ መላእክት በቅዱሳን አድሮባቸው የሚኖር አርቡ መንገድ የለበት ምስጋና አለቆች ካሏቸው ሰራዊተ መላእክት የምትመሰገን በእጅ ያልተፈጠርህ የተሰወሩትን የፈጠርህ የማትታይ ንጹሕ ቅዱስ የምስጋናህን ህቡዕ ጥበብን ያስረዳልን የተናገርህ የማይጠፋ ብርሃን ለእኛ ተስፋ ያስደረግከን አቤቱ ፍጹም ምስጋናን እናቀርብልሃለን። እኛ ያንተ አገልጋዮች እናመሰግንሃለን። ሕዝቡም አንተን እንዲህ እያሉ ያመሰግናሉ። የብርሃን አምላክ ሆይ ሕይወት መገኛ የእውቀት መጀመሪያ ጸጋን በፍጹም ጸጋ የሚሰጥ ነፍስን የፈጠረ መንፈስ ቅዱስን በመስጠት የሚጠቅም ጥበብ መገኛ የቅዱሳን መምህርና የዓለም መሠረት የንጹሐን ጸሎት የሚቀበል ወልድ ዋሕድ አንተ እናመሰግናለን። ቀዳሜ በግ የምትሆን የአብ ቃል የምትጠራ ለእኛ ለሁሉ የሚሆን የአንተ ጸጋ የሰጠህን ነውር የለብህ ንጹሕ አባት ድል ነቀዝ የማያበላሽው ገንዘብ ያለ በፍጹም ልቡናቸው ለሚያምኑ የምትሰጥ ዓለም ሳይፈጠር የነበረውን ብርሃን ያዩትን መላእክት እንደዚህ የሚያሰኛቸው የማይለወጥ ጠባቂያችን በእኛ የነበረውን ጨለማ በአባትህ ፈቃድ አራቅልን። ከጨለማ ወደ ብርሃን አውጣን። ከሞት አድነህ ሕይወትን ሰጠኸን። ከመገዛት ነፃ አወጣን። በመስቀልህ በሰማይ ወዳለው ወደ አባትህ ያቀረብከን አቤቱ ወንጌል መራን። በነቢያት አነጋገርኸን ያቀረብከን አምላክ አንተ ነህ። ዳግመኛ አቤቱ እውቀትን ገለጽልን። ለአንተ ለአምላካችን ምስጋና እናቀርባለን። አርጎ በሌለበት ምስጋና እኛ ያንተ አገልጋዮች እናመሰግናለን። ሕዝቡም አንተን ያመሰግናሉ። ከሁሉም በላይ የምትሆን የእግዚአብሔር ልጁ ኢየሱስ ክርስቶስ ጌትነትን በዘላለም ከሚሆን መንግሥት ጋር በቃላችን ይህን ምስጋና ሦስተኛ ጊዜ ለአንተ እናቀርባለን። ፍጥረት ሁሉ በመራድ በመንቀጥቀጥ በመፍራት ያመሰግንሃል። ነፍስ ሁሉ የሚፈራው የሚያመልከው የጻድቃን ነፍሳት በአንተ ጸንተው ይኖራሉ። መናፍስት ያመጡትን የግፍን ፈሳሽነት ከእኛ ጸጥ ያደረግልን፣ ከጥፋት አድነን የሕይወት ወደብ የሆንከን የዘላለም ድኅነት አለኝታ ያለበት መሸሻ የሆንከን በባሕር የተጨነቁትን የምታድን በምድረ በዳም ያሉትን የምታድን በጽኑ እስራት ካሉትን ጋራ አብረሃቸው የምትኖር ከሞት ማሰሪያ የፈታህን ችግረኞችና የሚያለቅሱትን የሚያረጋጋቸው የደከሙትን በመስቀሉ የሚያድን ካመንበት ከእኛ መዓቱን ሁሉ የሚያርቅ ነቢያትና ሐዋርያት በሕቡ ያመሰገኑን አንተን አቤቱ እናመሰግናለን። ለአንተ ምስጋና እናቀርባለን። አንተን አምነን በመንግሥተ ሰማያት እናርፍ ዘንድ ፈቃድንም እየሠራን በትእዛዝ እንድንሄድ አድርገን ሁሉንም በቸርነት ጎብኝ። ትንሾችንም ትልቆችንም ገዡና ሕዝቡን ጠባቂና መንጋውን አቤቱ አምላካችን ክቡር መንግሥት ያንተ ነውና ከዓለም አስቀድሞ ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል።
ዛሬም ዘወትርም ዘያልቅ ለዓለመ ብርሃን የሚሰጥ እግዚአብሔር አብ ደግሞ ኃይል የሚሆን ለሕዝቡ የበጉበን ከቀድሞ ጀምሮ የነበረ ብርሃን ዓለም የፈጠረ ወደ ሕይወት የሚመራ የሚያልፈውን ተርዳ የሚሰጥ ነው። ከጨለማ መሰናክል አውጥተህ የማይገኝ ብርሃን የሰጠን ያመንን እኛ ከማይሰረ ክደት አውጥተህ በሃይማኖት ያከበርከን ከአገልጋዮቹ የማይረግ የማይመረመር ሳንለምነው የምንለምነው የሚሰጠን ሳንጠራጠር የምንለምነውን የሚሰማን የማይመረመር ብርሃን በሰማያት ያሉ የመላእክት ንጉሥ አድሮባቸው የሚኖር የቃለ መላእክት ያቀረቡትን ምስጋና የሚቀበል አቤቱ የምንለምን ምስጋና አርምሞ የሌለበት ቃል በሃይማኖት ሥጋን አንተን ፈጽመን እናመሰግን ዘንድ አንተን እናከብር ዘንድ በአንተ ጸንተን እንኖር ዘንድ አቤቱ እኛ አገልጋዮቹ እናመሰግናለን። የዓለም ጌታ ሁሉ የፈጠረ ሰውን የማዳን ለሁሉ ተገለጸ። ነፍስህን የመለሰ አንተን ሁሉንም የሚገባ ማስተምር አስቀደምክ። መላእክትን ፈጠር የሁሉንም አባት የሁሉ ጌታ በዓለም ምድርን የፈጠርካት ዓለም ሳይፈጠር ነበረ። ጥበብንና እውቀትን ወደዚህ ዓለም ተላከ። ይህም ሃይማኖት የማይለወጥ የማይፈርስ የማይመረመር ነው። የማይታለም መንፈስም ይህንን የተናገረ አንተ ምስጉን ነህ፣ ምስክርነትህ የተደነቀ ነው። ስለዚህም አገልጋዮችህ እናመሰግንሃለን። የሞት ማሰሪያ ስደትን ሃይማኖት መሳው ያደረግልን የሚያምኑበት ልቡናን የፈጠር በሰሩ ወገና ማለት ይባሉ ዘንድ በመንፈስ የጠላትን ኃይል ሁሉ ንረግጥ ዘንድ የሰጠህን የማይፈታውን ፈታ ዘንድ አባት ዘንድ ቁጥርን አደረግልን። በመካከላችን ሆነ አስታረቅን። የሚያመሰግኑ የሚለምኑ ስማቸው አቤቱ የምንለምን እኛ መከሰስ በመከሰስ ጊዜ በጠላታችን ላይ የምንሆንበት እንጂ ዘወትር እንጸልይ አድርገን ከጠላታችን አታለን እንጠበቅ ዘንድ የዘላለም ንጉሥ
የዘላለም ንጉሥ ሆይ ስማ፣ ኃጢአቲቱን አረጋጋ፣ ከአባትና ከእናቱም ልጅ ተቀበል። የታለሉትን በቸርነትህ ተሰረት አንጻቸው። የማትለወጥ አንተ አሜን። የነፍሳችን መድኃኒት የምትሆን የጠላት መሠረት የልቦናችን ጠባቂ ሰማያናችን ሁሉ ያደረግልን የህሊናችንን ጨለማ ያራቀ ከአንተ የሚገኝ ካከበርከን ለጥፋት የተሰጠ የቀደመ ሰው አዳምን በልጅ መስቀል አዳኒ የማይለወጥ ባሰስከን በስህተት ሕይወታችን በተያዘ ጨርቅ በልጅ ሞት አዳኒ የጠፋውን ፈለግ። ስለዚህ አገልጋዮች እናመሰግናለን። ያውም መላእክትን ያመሰግኑ ምስጋና ቤቱ አንተ በማለት ያመሰግኑ አንተ ቃል አንተ ጥበብ አንተ በሚንገላከው ከቀድሞ ጀምሮ ከአንተ ጋር የነበረ ሳይፈጠር ተፈጠረ። ባሕርየ ሰብን ለማዳን በሥጋ ተገለጸ ቃል ልጅ ወዳጅ ጌታን ኢየሱስ ክርስቶስ ከኃጢአት ቀንበር ነፃ አደረገን። ወእንተ ዝንቱ
ሦስተኛው ጊዜ በልባችን ላንተ እናቀርባለን። ሕይወትን የምትሰጥ አቤቱ የትሑታን ሰውነት የሚጎበኝ የተቸገረውን ሰውነት የምትሸልማይ ከሀገራቸው የተሰደዱትን የሚቀበላቸው የሚረዳቸው በመከራ ያሉትን የሚያድን ለተራቡት የሚያስብላቸው ለተበደሉት የሚበቀልላቸው የምዕመናን ወዳጅ አርከ መሃይምናን መስተናግር ለጻድቃን ወማህደር የምዕመናን ወዳጅ ለጻድቃን የሚመሰክርላቸው የንጹሐን ማደሪያቸው በእውነት የሚለምኑትን የሚሰማ ባልቴቲቷን የሚሰውር አባት እናት የሞቱበትን የሚያድን የሃይማኖት ክብር ምስጋና ማረፊያ ላደረጋት ለቤተ ክርስቲያን ቀሪ መሪ የሚሰጥ ሀብት ጸጋ ኃይል የሚመንፈስ ቅዱስ ጉባኤ የምትሆን አንተን ስናመሰግን ዘወትር ሳናርፍ የመንግሥትህን ነገር በልቦናችን እናውቃለን። አንተ ስለገለጽልን ልጅ ወዳጅህ ጌታችን ኢየሱስ ክርስቶስን ስለገለጸልን ዘወቱ ለከ ስብሐት የዘመርነውን ዝማሬ ተቀብሎ ለሀገራችን ለኢትዮጵያ ለሕዝባችን ለቤተ ክርስቲያናችን ለዓለም ሁሉ የሚበቃ ሰላሙንና ፍቅሩ ስምምነቱን ይቅርታውን ይዘዝልን። ነፍሳተ ሙታንን ይማርልን። የታመሙ የተቸገሩ ወገኖቻችንን በይቅርታው በቸርነቱ ይጎብኝልን። ከጻድቁ ከአቡነ ገብረ መንፈስ ቅዱስ አማላጅነት ቃል ኪዳን በረከት ያሳትፈን። አትርሱን፣ በጸሎታቸው አስቡን፣ አሳስቡን ብለው በሀብታቸው በገንዘባቸው በጉልበታቸው በእውቀታቸው ሕንፃ ቤተ ክርስቲያንን የሚራዱ ወገኖቻችንን ከመከራ ሥጋ ከመከራ ነፍስ ይጠብቅልን። ይልቁንም በዛሬው ዕለት መባ ስጦታ የቤተ ክርስቲያን መገልገያ ልዩ ልዩ ቅዱሳት ቃለ መስጠት የተራዱ ወገኖቻችንን ለመንግሥተ ሰማያት መውረሻ ለኃጢአት መደምሰሻ ያደርግላቸው። በዚህ ቦታ እያገለገሉ ያረፉትን ነፍሳተ አበዊነ ነፍሰ አቡነ ኃይለ ማርያም፣ ነፍሰ አቡነ ተክለ ማርያም፣ ነፍሰ አቡነ ዘብደ ዑራኤል በቅዱሳን ቦታ ያኑርልን። በረከታቸው ሁላችንን የሚጠብቀን። በዛሬው ዕለት መታሰቢያ የተደረገላትን የመዓዛ ማርያምን መዓዛ ቅዱሳንን ነፍስ በቅዱሳን ቦታ ያኑርልን። በዓሉ የሰላም የበረከት የረድኤት በዓል ያድርግልን። ሁላችንንም በሰላም በፍቅር በአንድነት ጠብቆ የመንግሥቱ ወራሾች ያደርገን ዘንድ እንዲህ እያልን እንጸልይ። ወጥታችሁ ተሰብስባችሁ የጸለያችሁ የዘመራችሁ አበው ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም መንግሥተ ሰማያትን ለመውረስ የተዘጋጀን የበቃን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ እንዲሁ 12 ጊዜ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ አውቀን በድፍረት ሳናውቅ በስህተት በስውር በግልጽ የሠራነውን ማይሠራ ኃጢአት እግዚአብሔር ይፍታ።